እባክህ ደስታ ሩታን ተዋት። አሁን ላይ ያለችበት ነገር ይበቃታል። ለምን ታስጨንቃታለህ? ፍቅር አስገድዶ እኮ የለም። ደስታ አንተ ጥሩ ሰው ብትሆንም በዚህ ሰዓት ላይ ሩታ ያለችበት ሁኔታ እጅግ በጣም አሳሳቢ ነው። እንደ ቀልድ እንደዚሁ አይተ ዝም ብለ ውሳኔ ወስኝ የምትል አይነት ሁኔታ ላይ አይደለችም። በዚህ ሰዓት ላይ ለሷ ብቻዋን ልጇን ማሳደግ እንዲሁም ደግሞ በግራና በቀኝ ይመጡባትን የተለያዩ እሷን የሚወቅሱ ነገሮችን መቋቋም አቅቷት ብዙ ነገር ላይ ደካማ ሆናለች። እባክህን ጊዜ ስጣት፣ ተረዳት፣ ካልሆነም ተዋት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለእናንተ ቤተሰባዊ እንደዚሁም ደግሞ እውነተኛ መረጃዎችን ለእናንተ የምናቀብላችሁ ይሆናል ማለት ነው። እንግዲህ ሰሞኑንም እያየን እንዳለው ሩታ በብዙ ፈተናዎች በብዙ ጭንቀት ውስጥ ነች። በዚህ በኩል የዳኒና የሜሪ እንዲሁም ደግሞ የኤፍሬም ስራ በማታውቀው ነገር ውስጥ ከቷት ያሰቃያል። አሁን ላይ ባካችሁ በሩታ ላይ ምንም አይነት ለሷ መጥፎ ነገር መመኘት መናገርም ሆነ ከሁላችንም አይጠበቅም። ምክንያቱም አሁን ያለባት ብዙ ጭንቀትና ጫና አለ። እባካችሁ አጠገብ ያላችሁ ሰዎች ከጎኗ ልትቆሙ ይገባል። ጭራሽ እሷን መግፋት እንዲሁም ደግሞ እሷ ላይ መጮህ መናገር በጣም መጥፎ የሆነ ነገር ነው። እሷ የልጅ እናት ነች። በዚህ ሰዓት ላይ ልጅ ይዛን የተቀመጠችው በብዙ ጫና ውስጥ ያለች ሴት ነችና አይዞሽ አለውልሽ ልንላት ነው እንጂ ጭራሽ እሷን በስድብ እንዲሁም ደግሞ ደስታን ተቀበይ ማለት ግዴታ አይደለም። በዚህ ሰዓት ላይ ማንም ሴት ብቻዋን የመኖር መብት አላት። ግዴታ አንድ ሴት ከወንድ ጋር ብቻዋን መኖር ያለባት ተብሎ የተደመደመ ነገር የለም። ውስጧ እምነት ከሌለ ማታፈቅረው ማትወደ ከሆነ ለምንድን ነው የዚህን ልጅስ ጊዜና ገንዘብ የምትፈጀው? ስለዚህ የእሷ ብቻዋን መቀመጥ የእሷ ውሳኔ ትክክል ነው ብለን ነው የምናምነው። ስለዚህ ደስታም ልታስጨንቃት እንዲሁም ደግሞ ከኔ ጋር ካልሆንሽ አይሆንም ልትላት አይገባም። ምክንያቱም አንተም በሌላ መንገድ ህይወትን መምራት ትችላለህ። ሌላ ሴት ሌላ ምርጫ ሊኖርክ ይችላል። አሁን ላይ ግን ሩታ የኔ ካልሆንሽ ካልሆነ ደግሞ አሁኑኑ ቁርጤን ንገሪኝ እሷን ከማስጨነቅና እሷን ከማስጨነቅ ውጭ ምንም የምናመጣው ነገር የለምና እባክህን ደስታ ተረጋጋ። መጀመሪያ ማናችንም ብርቱ አይደለንም። ማናችንም ቋሚ ወይም ደግሞ ማናችንም ጠንካራ አይደለንም። ብዙ ደካማ ጎኖች ይኖሩናል። ስለዚህ ሩታ ላይ አሁን ላይ ጫና ከማብዛት ኤፍሬም ማጠገቧ ሆነ የማይረባ ነገር ከማድረግ ለምንድን ነው ለዚች ልጅና ለልጇ ተረጋግተው ህይወታቸው እንዲኖሩ አሁን ባላት ነገር አሜን ብላ አመስግና እንድትኖር ማትፈቅዱላት? ስለዚህ ልጅቷ ራሷን እንድታቅ ተረጋግታ እንድትኖር ባላት ነገር አመስግና ልጇን በሰላም እንድታሳድግ ካጠገቧ ልትቆሙ ነው እንጂ ሌላ ህይወት ጀምሪ። ገና እኮ ዓመት ያልሞላው ልጅ ነው የያዘችው። ለምንድን ነው እሱ? ብዙ ነገር አለ። እንደ ሴት ደግሞ ስትወልድ እናት ስትሆን ብዙ የሆርሞን መቀያየሮች የስሜት መቀያየሮች ይኖርላሉ። ስለዚህ አንድ እናት ስትወልድ ብዙ ነገር ሰውነቷ ላይም እንዲሁም ደግሞ ውስጧ ባህሪዋ ሊቀያየር ይችላል። ገና አንድ ዓመት ያልሞላው ልጅ ይዛ በዚህ ደረጃ እሷን ራሱ የዚህን ያክል ማንገላታት እሷን መናገር እሷን መውቀዝ እንደዚህ ሁኚ እንደዛ ሁኚ ከኔ ጋር ሁኚ በተለያዩ ነገሮች ውስጥ እሷን ማስገባትና እሷን መናገር ልክ ያልሆነ ተግባርና ትክክል ያልሆነ ነገር ነው። ስለዚህ ሩታ የራሷን ባህሪ ይዛ እንድትቀጥል ማንነቷን ይዛ እንድትቀጥል አጠገቧ ያላችሁ ሰዎች እንዲሁም ደግሞ የተለያዩ ይሄ መጥፎ ነገር የምትናገሯት ሰዎች አቁሙ። በቃ ተዋት። ልጇን ታሳድግ በሰላም። ለምን ትረብሿት አላችሁ? ስለዚህ የሰው ማንነት ውስጥ እየገባችሁ ሰውን መሳደብ መናገር ማስጨነቅ በማይመለከት ነገር ውስጥ እንደዚህ ነው እንደዛ ነው ማለት በጣም ልክ ያልሆነ ተግባር ነው። ስለዚህ ደስታም ተዋት። የራስህን አንተም ኖሮ ለመኖር ሞክር። መልካም ሰው ነክ ጥሩ ሰው ነክ ጥሩ ሴት ጥሩ ማንነት ያላት ሰው ይገባሃል። ስለዚህ ሩታ ብቻ አይደለችም አሁን ላይ ያለችው ሴት። ስለዚህ እሷ አግብታ ልጅ ያላት ወልዳ እንዲሁም ደግሞ ብዙ ነገር መከራ ውስጥ ያለች ልጅ ናትና ተረጋግታ የራሷን ኑሮ እንድትቀጥል እንድታስተካክል ወደ ራሷ ማንነት እንድትመጣ ፍቀዱላት። አታስጨንቃት። አንተም የራስህን መንገድ ምርጫህን ምረጥና አስተካክለክ ሂድ። በዛ በኩል እሷ አሁን ላይ የሄርሜላ እርግዝና በአብርሃም በኩል ያለው ነገር እጅግ በጣም ስለረበሻት ያ ነገርንም ልትረዳት ይገባል። እንደው ጊዜ ልስጥሽና እንደው አብሬሽ መሆን እችላለሁ ካልክ እንኳን ያንን ጊዜ መስጠትና አብረህ ከሷ ጋር። ስለዚህ እንደዚሁ ተነስቶ የሰውን ህይወት ላይ መወሰን መቻል መናገር መቻል ጥሩ አይደለም። እንደገና ደግሞ እኛ ፈራጅ አንሆን። አብዛኞቻችንን አያለው የነሱን ኮሜንት ላይ በጣም ትፈርዳላችሁ። እንደዚህ ነው እንደዛ ነው ማለት በቃ መፍረድ ሳይሆን ሰውን ለመረዳት መሞከር። ከዛ ባለፈ ደግሞ ሀሳብና አስተያየት እንኳን ካለን በበጎ መልኩ ነው እንጂ ለዛ ሰው መግለጽና ማስተማር በመጥፎ ሁኔታ መናገርና መውቀስ ልክ ነው ብዬ አላስብም ማለት ነው። ስለዚህ ያው ፈራጅ አንሁን ለማለት ነው። እና በመጨረሻም ያው እኛ ማስተላለፍ የምንፈልገው ሁሉም የራሱን
ህይወት እንዲኖር መፍቀድ አለብን። በመጨረሻም እንግዲህ ሁላችንም ያው የሰውን ህይወት ውስጥ ገብተን ነገሮች እንዲህ ነው ከማለት እንዲኖሩ መፍቀድ። በመጨረሻም እንግዲህ እኛን ሀሳብ ለእናንተ አጋራናችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እናንተ ምርጡን እውነተኛውን መረጃ እናጋራችኋለን። በያላችሁበት ሰላም ቆዩልን።